ንግበር ሰብአ በአርአያነ ወበአምሳሊነ አይደለ በአርአያችን እንደ ምሳሌያችን ሰው እንፍጠር አይደል በስላሴ አምሳል የተፈጠር አንድ ነገር ትዝ አለኝ ግን ክቡር ሊቀ ስልጣናትም ባሉበት ልናገር ስላሴ አካል አላቸው የላቸው ሲውላቸውም ተናገሩ ጾታ አላቸው የላቸው ተናገሩ አይዟችሁ ወይም የላቸውም ወይም አላቸው በሉ የላቸውም ያገር ያለ መብረቅ ማለመምጣቱ በጣም ይገርማል እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ ይሄን ነገር ሃይ መባል መቻል አለበት ጾታ የላቸውም የተባሉ መላእክት ናቸው እንዴ ሐሶስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ ምንድነው እዛ አትናቴዎስስ በምዕራፍ 8 ላይ ባንቀስ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመታወቅ አለበት ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው አይን ጆሮ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ ነውር እኮ ነው ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር አልተባለ ነውር ነው ወላዲተ አምላክን እንደው በዚህ አንገት እንሰጣለን ነውር ነው ያልተባለ መመራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው ከዚህ ምትጠየቅ ከሆነ በዚህ በኋላ ልጠየቅ የኛ አካል በስላሴ አካል ልክ ነው እንዴ አናፍርበትም ሃይማኖት እኮ ነው እንዴ ሙሉ አካል ነው ያላቸው ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር ለምን ነው ስላሴ ታዲያ መልክ ተደረገላቸው ከአብርሃም ቤት ሲገቡ መልክ አልቦ ነበር አካል አልቦ ነበር እንዴ እኛ ስዕል የስላሴን ስዕል ስንስል አብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ ነውር እኮ ነው እንዴ እግዚአብሔር አምላክ ጾታ አለው የሚለው ደግሞ ሰሞኑን የተወሰነ አከራካሪ ርዕስ ሆኖ አይተናል መቼስ ሰው በጤናው እግዚአብሔር ጾታ አለው ሊል እንደማይችል ግልጽ ነው ስለዚህ እሱን እንርሳውና ባይሆን ግን እግዚአብሔር አምላክ እጅ እግር አይን የመሳሰሉ የተለያዩ የአካል ክፍሎች አሉት ስለዚህ እነዚህ የተለያዩ የአካል ክፍሎች ግጥምጣሚ አይነት የሆነ ውህድ አይነት ነገር ነው እግዚአብሔር አምላክ አባ ጊዮርጊስ በነበረበት በአንድ ወቅት ላይ አንድ አይሁዳዊ ይመጣና የእግዚአብሔር ደረቱ ወዴት ነው ጀርባውስ ወዴት ነው እያለ ይከራከር ነበር አንድ አይሁዳዊ እና በዛን ወቅት ላይ አባ ጊዮርጊስ ዘጋስጫ አንድ መልስ ሰጥቶ ነበር አሁን ማነብላችሁ ክፍል ገድለ አባ ጊዮርጊስ ዘጋስጫ 6:4 ላይ አለ እንዲህ ብሎ መለሰ አባ ጊዮርጊስ እግዚአብሔር ደረቱ ወዴት ነው ጀርባ ወዴት ነው ተብሎ ሲጠየቅ እንዲህ አለ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም ለመለኮት በፊቱ ደረት በኋላውም ጀርባ ያለው አይደለም በአራቱ ማዕዘን ምሉ ነው እንጂ እንደተጻፈ መለኮት በሁሉ የመላ ነው ብሎ ሲያስረዳን ያለ እግዚአብሔር እጅ አለው እግር አለው አይን አለው ማን እየተባለ ሊነገር ይችላል ግን ሲነገር ከምን አንፃር ነው የሚለውን መረዳት ነው አይን አለው ሲባል በቃ ያ ያለ ማለት ብቻ ነው እኛ በሚገባን በምንረዳው አገላለጽ ስለተቀመጠ ነው ኦኬ እግር አለው ሲባል ይመጣል ወደኛ ይጎበኛል ጆሮ አለው ሲባል ይሰማናል ልክ ለምሳሌ መዝሙር 90 ላይ በላባዎቹ ይጋርዳል ይላል ስለ እግዚአብሔር ሲናገር እግዚአብሔር የምርም ላባ አለው እንድንል አይደለም ግን ዶሮ ጫጩቶቿን በላባዎቿ ትጋርዳለችና እግዚአብሔርም እንደዛ ይጠብቀናል ለማለት
ለኛ በሚገባን መልኩ ያንን ቃል ይጠቀማል። ስለዚህ ከግብሩ አንፃር እጅ አለው እግር አለው ማለት ሊባል ይችላል እንጂ የምርም እግዚአብሔር የተለያዩ የአካል ክፍሎች ኖረውት የእሱ ጥርቅም ይሄ ነውር ነው። ራሱ ይሄ ምንድነው? እግዚአብሔርን ወደ ጣዖት መውሰድ ነው፣ ወደ ጣዖትነት መውሰድ ነው። ጌታ ከኛ ያርቀው። ስላሴ ወንድም ሴትም አይደሉም። እሺ ይሄን ወቁት። እውነቴን ነው። አሁን የስላሴ ስላድሮ በሽማግሌ ስታዩት ስላሴ ወንድ ነው አይባልም። እሺ ስላሴ ወንድም ሴትም አይደለም። እንኳን ስላሴ እስኪ ነፋስ ወንድ ነው ሴት ነው? ነፋስ ወንድ ነው ሴት ነው? በሉ እንጂ ንገሩኝ። አይታወቅ ጾታ የለውም ነው የሚባለው። እሺ ጾታ የለውም በሉ፣ ጾታ የለውም በሉ እንጂ። እሺ ፀሐይ ሴት ናት ወንድ ናት? ፀሐይ እቺ እናንተ ሰፈሯን አይደለም፣ እቺ ሰማይ ላይ ያለችውን ነው። ሴትም ወንድም አይደለችም። እሺ ብርሃን ሴት ነው ወንድ ነው? ብርሃን የሚባለውን ሰውዬ አይደለም አደራ። ሴትም ወንድም አይደለም። እሺ ነፍስ ሴት ናት ወንድ ናት? ሴት ናት ወንድ ናት? በሉ እንጂ ንገሩኝ። እሺ ገብርኤል ወንድ ነው ሴት ነው? አሁን እናንተ ድፍረት ሊመስላችሁ ይችላል። እውነቴን እኮ ነው አይደል? እኔ እንደዛ እንኳን እንደዚያ ድፍረት አይደለም። ለመላእክት፣ ለሰው ነፍስ፣ ለነፋስ፣ ለፀሐይ፣ ለእግዚአብሔር ጾታ የለም። ይሄን ያዙልኝ በደንብ አድርጋችሁ። ጾታ የሚያስፈልገው ጥንቱን ለምንድን ነው? ለሚባዛ አካል ነው የሚያስፈልገው። ማን ነው ጾታ ያለው ከተባለ ሰው ብቻ ነው። ሰው ብቻ። ሌላው አይ ከሚድኑት ነው ያልኩት። እሺ በሬ ሴትና ወንድ የለም አላልኩም። ሰው እኮ አስቸጋሪ ነው። እንደዛ ነው የሚያስበው ደግሞ ማለት ነው።